ቤትዬ ይህንን ማለቷ ከሆነ ምንን ከን ይወጣላታል? ምንም። ወደ ድርጅቴ ኢህአፓ ስመለስ ድንጋጤ ሽቅብ ናረ። የዓለም ሁሉ ፍርሃት እንደ ግሪሳው ህፍ ብሎ መጥቶ ሰፈረብኝ። ድርጅቴ ፍቅረኛዬን ያህል ከዚህ መራራ የጸጸት ታሪካችንን ለመማር ፈቃደኛ አይደለም። ከዚህ ሁሉ ታሪክ ጀርባ ተቃራኒ ተዋናይ አሉ። ከነርሱ ጀርባ ደግሞ ህዝብ አለ፣ የኢትዮጵያ ገበሬ አለ። በገበሬ ሀገር የፖለቲካ ኃይል ሚዛን ሁሌም የሚለወጠው በገበሬ ብቻ ነው። ተራ አነጋገር አይደለም። ድርጅቴ ይህንን ሀቅ መዋጥ እምቢ አለው። እንደ እብድ ከተማን ሙጥኝ ብሎ አዲስ የጸጸት ምዕራፍ ሊከፍት እየተዘጋጀ ነው። የድርጅት አባላት ብዛት የህዝብ ብዛት መስሎ ታየው። መሬትን በአራሽነት የያዝነው ህዝብ ያልያዘ ድርጅት የተደፋ ውሃ አያቃናም። የአድዋ ድል የገበሬ ድል፣ የማይጨው ሽንፈት የገበሬ ሽንፈት፣ የጃንሆይ ውድቀት የገበሬ እምቢ ባይነት መሆኑን እንዴት አይታየውም? የሱፍ አበባ የማታ ማታ እንዳው እዳው የራሷ ነው። ኢህአፓም የዘራውን ያጭዳል። ፍቅረኛዬና እኔም አብረን ልንወቃ ነው። ችግሩ ግን ማን ሊሰማኝ? የታሪካችን ችግር በጸጸት መሞላቱ ብቻ አይደለም፣ በተቃርኖ ትስስሮች የተበተበተ ነው። አፄ ለስላሴ የፈረስ ስማቸው አባ ጠቅል ነው። ማዕከላዊ መንግስትን የማጠናከርና የሀገሪቱን መሬት ግዛት ማስፋፋት ወይም ማስመሰል ታሪካዊ ተልዕኮ አድርገው ለተነሱት ንጉስ የሚመጥን ስም ነው። ስመጥሩንና የአድዋ ጀግና ባልቻ አባ ነፍሶን ማኪያቬሊ ሲባል የሚችል ሴራ ጎንጉነው አዋርደዋቸዋል። በአንድ ጀንበር 30,000 ጦራቸው በተንኮል እንዲያወጡ አድርጓቸዋል። ጃንሆይ ይህንን ነውር ለመስራት ያነሳሳቸው የማዕከላዊ ስስታቸው ነው። ታዲያ እኚህ ንጉስ ጭንቅላታቸውና የደማቸው ውስጥ ኖሮ የማያውቀው የኤርትራን ፌዴሬሽን ፈርመው እንዲያስተዳድሩ ተደረገ። አተር ሽምብራ ይሆን ዘንድ እንደመመኘት ነው። የፌዴሬሽን ሎጂክ ሊገባቸው አለመቻሉ አንድ ነገር ነው። ግብረነክ ሆኖ ስላገኙት የፌዴሬሽን የሚባል ቃል አባ ጠቅለን እንደ ሐሞት ጎመዘዛቸው። እንዴት በአንድ ደብር ሁለት መምህር ይሆናል? እንደምን አንድ ጎራ በሁለት አውራ ይገዛል? ብስጭት አሉ። 10 ዓመት ሙሉ ወጥተው ወርደው ያመጧት ኤርትራ ተመልሳ የጭንቅ ቁስል ትሆን ጀመር። እንደ ከልብ ውሻ ፍርት አድርገው ፈሯት። ምክንያቱም ለግዙፍ የኢትዮጵያ ግዛታቸው መዘዝ ይዛባቸው ልትመጣ ሆነ። አያ በሬ ሳሩን አየና ገደሉን ሳታይ ኤርትራውያን የፌስ ተረት የተረቱባቸው ሲመስላቸው ከንፈራቸውን ንክስ አደረጉ። ይህ ጥላቻቸው የፈጠረውን ዕዳ ይኸው እኛ በመክፈል ላይ ነን። የኤርትራ ነገር ሁለት የተለያዩ ሰዎችን አስታወሰኝ። የዛሬ ዓመት ደርግ ከረሸናቸው 60 የቀድሞ ባለስልጣናት መካከል ናቸው አቶ አክሊሉ ሀብተወልድና አቶ አበበ ረታ። አክሊሉ ኤርትራን ለማምጣት በመጨረሻም እልህ እየሰሩ ነው። አቶ አበበ በዚህ ደስተኛ አልነበሩም። ጃንሆይ ከሽሽት መልስ በማግስቱ ስለ ኤርትራ ፖሊሲያቸው ምክር የጠየቁ ቀን ነው። አቶ አበበ በጥሞና ሲያዳምጡ ቆይተው ሲፈቀድላቸው ተናገሩ። ጃንሆይ ኤርትራን ማስመለስ የሚባል ቃል አልተመቸኝም። ከፈለገች ራሷ ትመለስ። እናስመልስ ከተባለም መጀመሪያ ኢትዮጵያ በእጃችን መግባቷን በደንብ እናረጋግጥ። አዲስ አበባን ዞር ብሎ የተመለከተ ሰው ይመስክር። ጣሊያኖች ሰንከፈው ተከበው ሄደዋል። ሰው ነፃነቱን ይወዳል። ነገር ግን አይቶት የማያውቀው ብዙ እንግዳ ነገር አይቷል። ይህንኑ አምጥቷል። ይህን ስሩልን፣ እስከዛሬ የተነበረ ኑሯችሁን ብሎ መጠየቁ አይቀርም። ብዙ ቦታም የቆየ ባህላችን ተቃውሷል። ይህ ሁሉ ተግባር ከፊታችን ተዘርግቶ አሻግረን ኤርትራ ትምጣ ብለን ብንሟገት ይህንን የሚሰራልን የለም። ግድ የለዎትም፣ በዚሁ ትቆይ። መካር የሌለው ንጉስ ያለ 1 ዓመት አይነግስ አለ አገሬ። መካር ኑሮ ሰሚ ጆሮ ማጣት አለና። የድርጅቴ ኢህአፓ ደግሞ ይባስ። ከታሪክ መመከር ባይፈልጉም የውድቀት መንገዱን ይዞ ይኸው እኔም ሊያሳብደኝ ነው። በገበሬ ሀገር የላባደር መሪ ፓርቲ ነኝ ብሎ ነገር። ይህ ተቃርኖ ብቻ ሳይሆን ሶሎጂካዊ ቧልትም ጭምር ነው። ብሔራዊ የማስተማር ግልጋሎቴን የሰጠሁት ወለጋ ውስጥ ግንቢ ከተማ ነው። የኢኮኖሚ እድገት ታሪክ ሳስተምር ምዕራብ አውሮፓና ሰሜን አሜሪካ አነሳው። ተማሪዎች አፋቸውን ከፍተው ያዳምጡኛል። ካፒታሊዝም በእነዚያ ቦታዎች አሸናፊ ሆነው እንዴት ይመስላችኋል ብዬ ተንደርድሬ መልሱን እኔው ራሴ ሰጠው። አዎ፣ ካፒታሊዝም በድል የበቃው
ክንደበርቱ የነበሩ ነገስታት በአብዮታዊ ለውጥ አፈር ድሜ አስግጦ ነው። ይህ ማለት ዘመናዊው ካፒታሊዝም ትውፊታዊ ንጉሥ አገዛዝ ጨርሶ የማይተዋወቁ የሁለት ዓለማት ክስተቶችና የሁለት የተለያዩ ህብረተሰብ እድገት ደረጃዎች ናቸው። ይህንን ተናግሬ ጥያቄ ያለው ተማሪ ይኖር እንደሆነ እድል ሰጠው። አንዱ እሳት የላሰ ተማሪ ከቀኝ ማዕዘን በኩል እጁን አወጣ። እንዲናገር ስፈቅድለት ያው የተለመደው የቃላት ጥያቄ እንደሚሆን እየገመትኩ ነበር። መናገር ጀመረ። ጋሼ ታዲያ እንደዚህ ከሆነ ማለቴ ዘመናዊ ካፒታሊዝምን አሮጌው ንግስና የማይጣጣሙ ከሆነ በእኛ ሀገር ካፒታሊዝም በንጉስ አገዛዝ ለመፍጠር እየተደረገ ያለው ነገር ተቃራኒ አይሆንም? ያልጠበቅኩት ጥያቄ አነሳልኝ። መልስ አጭር ነበር። ትክክል ነህ። የእኛ ሀገር ዶናልድ ሌቪን እንዳለው በመጥፎም በጥሩም ሁሌም የጉድ ሀገር ናት። ክፍሉ በሳቅ ፍንዳታ ተናወጸ። ኢህአፓ ድርጅቴ ከታሪክ ተምሮ እንዲህ አይነት ጉድጓድ ተቃርኖዎች ላለመስራት አለመጠንቀቁ እንደገና እረርድብን አደረገኝ። እጭ ሰንኦቬች ድሮስ የማንዘር ጎመን ዘር ድምፄ አውጥቼ ጮኩ። በሐሳቤ ስጓዝ አልታወቀኝም። ለካስ ብዙ ርቀት ነድቻለሁ። ወልዲያ ከተማ ከሩቅ ብቅ አለች። ሆኖም ወደ ከተማዋ እየተጠጋው አንድ ጠመዝማዛ መንገድ ላይ ስደርስ ሁለት ወንድ ወጣት ድልድይ ላይ ተቀምጠው ታዩኝ። አላማሩኝም። እየቀረብኳቸው ሲሄድ ደግሞ የመረበሽ ስሜት አየሁባቸው። ዝግ እያልኩ ነድቼ ስጠጋቸው ተነስተው ቆሙ። ከፊት ለፊቴ አንድ ቦቴ እንደ ኤሊ ሲጎተት ከሩቅ ታየኝ። ከኋሌ ምንም ነገር የለም። ጥርጣሬ አደረብኝ። ወደ መንገዱ ፊት ለፊት አየው። ትልልቅ ድንጋዮች አስቀምጠው መንገዱን ለመዝጋት ሞክረዋል። ቶሎ ብዬ እጆቻቸውን አየው። አንደኛው ወጣት መጥረቢያ ይዟል። ጓደኛው ደግሞ ትልቅ ቆመጥ አስቁመው ሊዘርፉኝ እንደተዘጋጁ ተገለጠልኝ። የምወስደው እርምጃ በያዙት መሳሪያ ይወሰናል። ቆመጥና መጥረቢያ ብቻ ከሆነ ቀላል ነው። ራሴን አጠናከርኩ። 100 ሜትር ያህል ሲቀረኝ ቆምኩ። ማንም እንደሚያየኝ ገምቼ ሽጉጥ አውጥቼ ወረድኩና ወደ እነርሱ ገሰገስኩ። ተደናገጡ መሰለኝ። ገና ሽጉጡን ወደፊት ሳልደቅነው ሁለት ወጣቶች እንደ ጉም በነው ጠፉ። ድንጋዮቹን አንስቼ ወደ መኪናዬ ተመልሼ ጉዞዬን ቀጠልኩ። ወልዲያ ስገባ የእጅ ሰዓቴ 11 ሰዓት ያመለክታል። ጥሩ በሚባል ፍጥነት ነው የነዳሁት። ትልልቅ ተራሮች ስር የተሸጎጠች ወልዲያ ከተማ ስትዋከብ አገኘኋት። የጭነት መኪኖችና የነዳጅ ቦቴዎች ረጅም ሰልፍ መንገዶቿን አጨናንቀውታል። አልፎ አልፎ ደግሞ ሸራ የለበሱ ወታደራዊ ተሽከርካሪዎች ይታዩኛል። የትግራይና የኤርትራ መዳረሻ መሆኗ የፈጠረው ትርምስ ይመስላል። ከመኪና መንገዱ መሃል እዚህም እዚያም የሚነሳው የአቧራ ማዕከል ደግሞ አይጣል ነው። ነዋሪዎቿን መድረሻ ያሰጣቸው። የፖለቲካ አለመረጋጋቱና ግራ መጋባቱ እንደ ሁሉም የሀገሪቱ ክፍሎች ወልዲያን አልማራትም። የሚዝናና የሚስቅ አልታይህ አለኝ። መጪው ነገር ትሻልህ ሰድጄ ትብስን አመጣው እንዳይሆን እንጂ በሰው ሁሉ ግንባር ላይ የማነበው መልእክት መሰለኝ። የተነገረኝም መስመር ይዤ መሀል ከተማ ስደርስ ወደ ግራ ታጠፍኩ። ወልዲያ ሆቴል። ያስመረረኝ የህፃናት ከበብ እዚያው ብዙ አልገጠመኝም። መኪናዋን ወደ ግቢ አስጠግቼ አልገዤ ሰውነቴን ታጠብኩ። ገና ጋደም ከማለቴ እየቀረበ የሚመጣ የእግር ኮቴ ድምፅ ተሰማኝ። ወዲያው ኮት የለበሰ ቀጭን ጎልማሳ ከበሩ አቅጣጫ ብቅ አለ። ለአመል ያህል በሩን አንኳኩቶ ገባ። ገና ሳየው አይነ ውሃው የእኛ ሰው መሆኑን ሽክ አለኝ። አላሙር 1326 ነህ? አንተ ደግሞ ይግዛው 4x4 ነህ? ቱታዬን ለብሼ ተያይዘን ወጣን። ወደ ግራ ታጥፌ በባህር ዛፍ አጥር የተከበቡ ቤቶችን አቋረጥን። ወገብ የሚበጥስ ድንጋያማ ዳገት። የይግዛው ቤተሰቦች መኖሪያ ቤት። ሰፊ ግቢ ነው። የሞተር ወፍጮ፣ የመኪና እቃዎችና ጎማዎች ወዳድቀው ይታዩኛል። በሩን አልፈን ስንገባ ከእናቱና ከእህቱ ጋር አስተዋውቆኝ ሲያበቃ ምግብ እንዲመጣልን አዘዘ። ከዋናው ቤት ጀርባ ወደ ራሱ መኖሪያ ክፍል ወሰደኝ። ለብቻው የቆመው 2 ክፍሎች ያሉት ቤት ነው። ለመነጋገር በጣም አመቺ ሆኖ አገኘሁት። በጣም አሳዛኝ ውድቀት ነው የደረሰብን ብሎ ጀመረ ይግዛው። ሪፖርቱን በኢንተር ዞን ኮሚቴው በኩል በጽሁፍ አዘጋጅተነዋል። ከምግብ በኋላ እሰጥሃለሁ። ወታደሮች ስላልሆን ሪፖርቱ በቂ ላይሆን ይችላል።
ተልእኮ ግን ሙሉ በሙሉ ከሽፏል። 4 ጋንታ ኃይል ነው ለጥቃቱ ቀጥታ ከአሲምባ የመጣው። ወደ 56 ጓዶች ተሳትፈው ነበር። ሲመለሱ 30ዎቹ የት እንደደረሱ አይታወቅም። እስካሁን ያወቅነው 10 ጓዶች በገበሬዎች ተይዘው መንግስት እንዳሰራቸው፣ 3 ደግሞ ከገበሬዎች ጋር ሲታኮሱ ተሰውተዋል። በመሃል ገበሬዎች ማርከው በየቤታቸው ያስቀመጧቸው ጓዶች መኖራቸውን አሁን ከደቂቃዎች በፊት መረጃ መጥቶልናል። አንድ ቀላል ቁስለኛ እዛው እነ ይግዛው ቤት ተደብቋል። ወይኔ ፍርክስ አለ። ከምግብ በኋላ የጽሑፍ ሪፖርቱን ተቀብዬ ማንበብ ጀመርኩ። ቀጥዬ ቁስለኛው አግኝቼ ቃለ ምልልስ ማድረግ ነበረብኝ። በጀርባ በኩል ባለው በር ወጥተን ጭልምልም ወዳለ ኩሽና መሰል ቤት ገባን። በግራ በኩል ትልቅ መደብ ላይ ብርድ ልብስ ለብሶ የተኛ ሰው ታየኝ። አንደኛው የድርጅቴ ዝርክርክ እቅድ ሰለባ ይሄ መሆኑ ነው። ቅሬታዬን ከራሴ ጋር ተነጋገርኩ። ቁስለኛው ድምፅ ሲሰማ ተነስቶ ቁጭ አለ። ይግዛው ቀደም ብሎ ሄዶ ማንነቴን ከነገሩ በኋላ እንደጠጋው በጥቅሻ ምልክት አሳየኝ። ስለ ጤንነቱ ትንሽ ተነጋገርን። ግራ ትከሻው ላይ የበረደ ጥይት እንደተመታ አወቅኩ። ለክፉ የሚዳርግ አይደለም። በነጭ ፋሻ ተሸፍኖ መድኃኒት ተደርጎበታል። የተጎሳቆለ ፊቱ የዘመቻውን ከባድነት ይመሰክራል። ወደ ጥያቄ አለፍኩ። የድርጅት ስምና የነበረህን የኃላፊነት ብትነግረኝ። አንሾካሾኩ። ገረመው ነው የምባለው። የ2ኛው ጋንታ ኮሚሳር ነኝ ብሎኝ አቀማመጡን አስተካከለ። ገረመው ኮሚሳር ከሆንክ ከእቅዱ ጀምሮ እስከ ውድቀቱ አብረህ ነበርክ ማለት ነው። እስቲ የነበረውን ሁኔታ ለውድቀቱ መንስኤ ነው እስከምትለው ችግር ድረስ ዘርዘር አድርገህ አስረዳኝ። ቁስለኛው የነበረው ሂደት ከሀ ጀምሮ እስከ ፐ ሲዘረዝርልኝ የኔ ጭንቅላት ደግሞ ማጠቃለያ እየሰጠ ትንተና ይሰራል። መልክ እያስያዝኩ ለዘሩ ክሽን በማስረዳበት አኳኋን አደራጀሁት። ሲጀምር የወልዲያ ንግድ ባንክ መዝረፍ እቅድ አሲምባ በኢህአሴ የተጠነሰሰ አልነበረም። የኢህአፓ ማዕከላዊ ኮሚቴ በቀጥታ የሚያውቁ አይደለም፣ በፖለቲካ ቢሮ የታቀደ ነው። እቅዱ ለማስፈጸም ዶክተር ተስፋዬ ደበይሳ አሲምባ ገብቷል። እዛ በቆየበት ጊዜ ጉዳዩ ወታደራዊ ሚስጥር በመሆኑ ወልዲያ አላነሳም። በእርምት ንቅናቄና ከኤርትራ ግንባሮች ጋር በተደረገ ውይይትና በተደረሰ ስምምነት ላይ ተኩሮ ነው የሰነበተው። ከዚህ በኋላ ኢህአሰን ሰበሰበ። ሰራዊቱ አንድ ወታደራዊ እንቅስቃሴ እንደሚያደርግ ገለጸለት። ከትግራይ ወደ ሰሜን ምስራቅ ጎንደር እና ወደ ምስራቅ ወሎ ዘልቆ የመግባት ዘመቻ መኖሩን አብራራ። አዲስ የመንቀሳቀሻ ወታደራዊ መሰረት ወይም ቤዝ ፍለጋ መሆኑ ነው። እስከዚህ ድረስ ምንም ችግር እንደሌለ ማየት ችያለሁ። የኢህአሰ ጋንታዎች ትግራይ ለማቋረጥ ከ12 ቀናት በላይ ፈጀባቸው። ወደ ራያ መሃል ሲገቡ ሰራዊቱ ከሁለት ተከፈለ። አንደኛው ወገን የምዕራብ አቅጣጫ ይዞ ተጓዘ። ዶክተር ተስፋዬ 4 ጋንታዎች ከያዘው ሌላኛው ኃይል ጋር ተነጥሎ ወደ ምስራቅ ወሎ አመራ። 2 ሳምንት ያህል ተጉዞ ወልዲያ ከተማ ሲጠጉ ሰራዊቱ ተሰበሰበ። አዛዦቹ አንድ የጥቃት እቅድ መኖሩን ገለጹ። የወልዲያውን ንግድ ባንክ መዝረፍ። አንደኛው ጋንታ ባንኩ ቤቱን ይመራል። ሁለተኛው ጋንታ ፖሊስ ወደ ባንክ ቤቱ እንዳይሄድ የማገጃ ተኩስ ይከፍታል። ሶስተኛውና አራተኛው ጋንቶች ከዘረፋው በኋላ ለሚያመልጡት 2 ጋንቶች ሽፋን ይሰጣሉ። በመጨረሻ ሁሉም አንድ ቦታ ተገናኝተው ወደ መጡበት ይመለሳሉ። ይህንን ስንሰማ ጨጓራዬ ተቃጠለ። ኢህአሴ ሰፈር ልጆች የሚጫወቱትን ሌባና ፖሊስ የተጫወተ መሰለኝ። ችግሬ በእንደዚህ አይነት ወታደራዊ ዘመቻ ጊዜ ውድቀት ስለሚያጋጥም አይደለም። ሊያጋጥም ይችላል። የዚህ ተልእኮ ውድቀት የተለየ የሚያደርገው ግን ተራ የአካባቢው ሚሊሻ ኃይል እንኳን የማይሰራው ስህተት ሆኖ ሳገኘው ነው። ቻል አድርጌ ቀጠልኩ። ሰራዊቱ ወደ ከተማው የተጠጋ መብራት ድንገት ድርግም ብሎ ጠፋ። ወልዲያና አካባቢዋ ድቅድቅ ጨለማ ዋጥ አደረጋት። ሁሉም ጋንታዎች በያላችሁበት ቦታ ቁሙ ተባሉ። ለሰዓታት ድምጻችንን አጥፍተን ተለዋጭ ትዕዛዝ ተጠባቁ። ብዙም ሳይቆይ የጋንታ አዛዦች ትዕዛዝ ደረሰ። ዘመቻው ተሰርዟል። የመልስ ጉዞ ወደ አሲምባ። በዚህ ሞራሉ የተነካው ታጋይና አዛዦች ንትርክ ውስጥ ገቡ። በመልስ ጉዞ ላይ መደማመጥ ጠፍቶ ጭቅጭቅ ነገሰ። አዛዦቹ በመጣበት እንመለስ ሲሉ ሰራዊቱ በሌላ መንገድ ይሻላል ተንቀሳቀስ ሲሉት እረፍት ብሎ በገዛ ውሳኔው ቁጭ አለ። መንጋ ሊጥ ብስጭት አልኩ። ማን እንደሚወርድበት ግን አላወቅም። ወደ ሚቀጥለው ነጥብ ተንደረደርኩ።
ጉዞ እንደምንም ሲቀጥል ፀጉረ ልውጥ መሆናቸውን ያየ ገበሬ ማን ነህ ይላቸዋል። የሆነ ምክንያት እየሰጡ ሲያልፉ ቆዩ። አንድ ቦታ ሲደርሱ ግን መንገድ ተዘግቶ ተኩስ ተከፈተባቸው። የተወሰኑ ጓዶች ሙትና ቁስለኛ ሆኑ። ያንን እንደምንም ተከላክለው አለፉ። ትንሽ እንደሄዱ ደግሞ ፖሊስ ገበሬዎችን አስተባብሮ ከጀርባቸው ደረሰ። የተከላከሉ ማምለጥ ብቸኛው ዘዴ ሆነ። በጣም ከባድ ሆነባቸው። ቀስ በቀስ ቁጥራችን እየተመናመነ ሄደ። በመከራ ወደሚቀጥለው ግባችን ሲጠጉ አሁንም በጎን በኩል ሌላ ተኩስ ተከፈተባቸው። እዚህ ላይ ዋናው አደጋ መጣባቸው። መበታተን፣ መማረክ፣ መቁሰል፣ መሰዋትና መሰወር የብዙዎች ዕጣ ፈንታ ሆነ። ጥቂቶች ብቻ ወደ ትግራይ ተሻገሩ። እነርሱም የኢዲዮ ራስ መንገሻ ስዩም ተዋጊዎች መሆናቸው እየተናገሩ ነበር ህዝቡ የሚያሳልፋቸው። በሞትኩት የሐሰ የቀዩ ጦር ጥንስስ በውጊያ ታክቲክ ስህተት ምክንያት ይህንን ለማለት ተገደደ። ነደድኩ። አሁን የተፈጸመው ጅላጅል ስህተት ከሞላ ጎደል መንስኤው ግልጽ ነው። ዘርኡ ከፊት ለፊት የቆመ ያህል ቃላቴን ሳልኳቸው። አንደኛ የዶክተር ተስፋዬ ደበሳ በዘመቻ ላይ መገኘት ስህተት ብቻ ሳይሆን ወታደራዊ ድንቁርና ጭምር ነው። የባንክ ዘረፋው ውሳኔ ፖለቲካዊ ሲሆን ዘመቻዬ ግን ወታደራዊ ነው ወይም የትጥቅ ትግሉ ኮማንደሮች ስራ ነው። እቅዱን ከመጀመሪያ እስከ መጨረሻ መንደፍ ማስፈጸም የነበረባቸው እነርሱ ናቸው። ለምሳሌ አጥቂዎቹ ተመርጠው ልዩ ስልጠና መውሰድ ይገባቸው ነበር። በጣም ረጅም ጊዜ ተወስዶ በአሸዋ ገበታ ላይ በቂ ልምምድ መደረግ ነበረበት። ተስፋዬ ይህንን ተግባር ለእነርሱ መተው ሲገባው ለምን ያለ ችሎታውና ስምሪቱ ዘመቻ ውስጥ ገብቶ ፈተፈተ? ይህ ዘመቻው በትክክለኛ ወታደራዊ ሳይንስ መርሆች ከመምራት ይልቅ በጀብደኝነት እንዲካሄድ አደረገው። ፖለቲከኛውና ወታደሩ ያለአግባብ ተቀላቀሉ። ወደ ሁለተኛው ስህተት ተሻገርኩ። ሁለተኛው የሐሰ የአንድ ወር ጉዞ የኳተነው በማያውቀው መሬትና ህዝብ መካከል ነው። ይህም ማለት ያቋረጠው ካድሬዎች ቀድመው ያልተሰማሩበትና ያላዘጋጁት ነጭ መሬት ነው። በቻይናው የማኦ ሽምቅ ውጊያ ልምድ ይህ ራስ በራስ የማጥፋት ውሳኔ ነው። ነጭ መሬት ማለፍ ግድ ሲሆን ደግሞ አንድም ይሄ ተግባር ቀድሞ መስራት አለበት፣ አሊያም ከፍተኛ ወታደራዊ ኃይል ያስፈልጋል። የሐሰ ረመጥ ውስጥ ገብቶ የተጠበሰው ሁለቱም ቅድመ ተግባራት ሳይፈጽሙ ነው። ይህ በወንጀልም ያስጠይቃል። ሶስተኛ እንዲህ አይነት ዘመቻ የሚደረገው ህልውናውን የሚፈትን አደጋ ሲፈጠር ብቻ ነው። የቻይናው ረዥም ጉዞ ለዚህ ጥሩ ምሳሌ ነው። ይህ የኛው ዘመቻ የተደረገው ግን ባንክ ለመዝረፍ ነው፣ የህልውና ጉዳይ አይደለም። እነዚህ ነጥብ ላይ ስደርስ ነበር ጊዜው መምሸቱ ትዝ ያለኝ። ቢታንያ በጥፍሮቿ ቆማ ስልኬን ስትጠብቅ ታየኝ። ዘርኡን አግኝቼ ተለዋሽ ተልዕኮ ካለ መጠየቅ ነበረብኝ። ደንገጥ ብዬ ወደ ይግዛው ዞር አልኩ። ወደ አዲስ አበባ ስልክ ይኖራል አይደል? ኧረ እንኳን በዚህ ሰዓት ቀንም ቢኖር የማዞሪያ ስልክ ከቀናት ቀጠሮ ውጭ አይታሰብም። ወሽመጤ ብጥስ አለ። በአራተኛው ቀን ማታ በመከራ ስልክ አገኘው። ደስታውን አልቻልኩም። ዘሩ ሁሌ በሚያመሽበት በዮሴፍ አዳነ ቤት አገኘሁት። ወሊያ መምጣቴና ሪፖርት መቀበሌ ሐቁን የበለጠ እንዳውቀው አድርጎኛል። ይህ በተራው ስሜቴን 3-4 ይጎርቶታል። በፖለቲካ ቢሮ ላይ የቋጠርኩት ቅሬታ አሁን ሻኛና ደንደስ አውጥቷል። እንከፍ የከተማ አርበኛውላ አልኩ በሆዴ ያቀጭን ድምፁ ጆሮዬ ሲገባ። ዘሩ ያረጅም ቁመና አጥሩ ቀይ የፊቱ ቀለም ወይቡ የጎፈረው ጸጉሩ ተንጨፍልሎ ታየኝ። የተመሰጠረ ኮድ ተነጋገርን። ወደ መቀሌ ሄጄ የኢሃፓን መጽሐፍት ቤት አስተዳዳሪ እንዳገኘው አዘዘኝ። አጭር መልእክት ነው። የተልእኮውን ዝርዝር የማገኘው መቀሌ ሄጄ ነው ማለት ነው። ትዕዛዙን መቀበሌን አረጋግጬለት ስልኩን ዘጋው። እጄ እየነዘረኝ ወደ ቢታንያ ደወልኩ። ቤቲ ተጠራጥራለች መሰለኝ። ገና በአንድ ጥሪ ስልኩን ብድግ አደረገችው። አዲስ አበባን ከለቀኩበት ደቂቃ ጀምሮ ስልኩን ቤቷ እስከምታስገባው ትነግረኛለች። አቤት ብላኝ ጣፋጭ ድምጿ ጆሮዬ ሲደርስ ተቃራኒ አቅጣጫ ይዘው ሲገፋ ሲሰነበቱት ነፍስና ስጋዬ ተፈላልገው ተሳሰቡ፣ ተጨባበጡ፣ ተጣበቁ፣ ተዋሃዱ። ቤትዬ ሆዴ የኔ ውድ፣ ስሜቴ በጣም ከመናሩ የተነሳ የልቤ የሚገልጽላት ቃል አጠረኝ። ሰመረ በእኔ ላይ እንደዚያ አይጨክንም። 4 ቀን ሙሉ
አጨከነብኝም። ስሜታዊ ሆና ድምጿ ርግብግብ ብሎ ማልቀስ ጀመረች። ላባብላት ስል ደግሞ በጩኸት አቋረጠችኝ። እናትዬ በደንብ ተረጂኝ። ወላሂ ቀጥታ መስመር ስልክ የለም። አሁንም ያገኘሁሽ በማዞሪያ በኩል ነው። ለዚያውም 4 ቀን ሙሉ ወረፋ ጠብቄ። ችግሩ ደግሞ በማዞሪያ ደወልኩ ማለት እንደ ልባችን መነጋገር አንችልም ማለት ነው። ሰላም ልልሽ ብቻ ነው የደወልኩት። ላስረዳትና ላሳምናት ሞከርኩ። እሺ መች ነው የምትመጣልኝ? ቢታንያ ማለት የፈለኩት ገባት መሰለኝ ጭንጭ ብላ ጠየቀችኝ። ከነገ ወዲያ አልኳት አፌ እንዳመጣልኝ መረጋጋቷን ብቻ ስለፈለኩ። መቼ ማለት ነው ከነገ ወዲያ? ልክ አቁን የተረበሸ ሕፃን ልጅ ይመስል ድምጿ እስከሚገባኝ ድረስ ቢታንያ እንዴት የተጨነቀችው በተራ የፍቅር ግፊት ብቻ አይደለም። ለጥቂት ቀናት መለያየት ተአምር ስለሆነባትም አይመስለኝም። እኔም ወንክሷ በሆነ ጊዜ አይደለም አገር ውስጥ የውጭ ጉዞም ልናደርግ እንችላለን። ያስጨነቃት የድርጅት ተልዕኮ ይሄ የተሰማራው መሆኔ ነው። የሆነ አንድ የደርግ ፖሊስ ተኮሶ ሲገለኝ ህልም እንደሚታያት ደጋግማ ነግራኛለች። እኔ ደግሞ ቢታንያ ከብሩክታይት ጋር ስትገናኝ እኔን እያነሱ ሲያወሩ ሲያወግሱኝ ሲማማሉብኝ ያላለምኩበት ቀን አላስታውስም። ያው እንድነግራት ስለማልችል ከውስጤ ይዤው አሁን ደግሞ ይሄ ቂላቂል የከተማ አመጽ በሚሉት እቅዳቸው እንዳያስገድሉብኝ እፈራለሁ። ሆድዬ ሐሙስ መሆን ነው። እንደምንም ለመድረስ ሞክራለሁ። እሺ ቤትዬ በጣም እወድሻለሁ። ልቤ ሁሌም ካንቺ ጋር ነው። በደህና ጠብቂኝ። ስስት አንደበቴን አንዘፈዘፈው። አጸፋውን ከኔ በባሰ የሆነ ባሻነት መልሳልኝ ተሰነባበትን። ረፋድ ላይ ነዳጅ ሞልቼ የመቀሌ ጉዞዬን ጀመርኩ። የተሰባበረውን የጠጠር መንገድ መኪናዬን ሰማይ አድርሶ ሲያፈርጣት የአርሜንዲዮን ውታው ታቀልጠዋለች። የብረትና የቆርቆሮ ዘር ይንጫጫል። የተሻለ መንገድ ሳገኝ ወደ ቢታንያና ወደ ጭንቀቷ ምክንያቶች የሐሳብ ቀዘፋዬ ተመለስኩ። ክፋቱ ደግሞ ደርግ ሰሞኑን በኢሃፓ ላይ ተደጋጋሚ የክስ መግለጫ እያወጣ ነው። የትላንት ምሽቱ ማስጠንቀቂያ አዘል ክስ በተለይ ጠንከር ያለ ነበር። ብሩክታይት ነበረች ማታ ከዜና አዋጅ በኋላ ያነበበችው። ድምጿ ከወትሮ ተስሎ ተሰማኝ። አናርኪስቶች ህገወጥ የሰራተኛ አድማ በመጥራት ያ ሲከሽፈባቸው ደግሞ የሥራ መሳሪያዎች እንዲሰባበሩና እንዲዘረፉ መመሪያ በመስጠት የመንግስት ልማት ድርጅቶች ገቢን የሚጎዱ ተግባራት በመፈጸምና በሌሎች ዘዴዎች በብሔራዊ ኢኮኖሚያዊ ግንባታ ጥረታችን ላይ ይህንን የማይባል የኢኮኖሚ አሻጥር እንደፈጸሙብን ይገኛሉ። ሻለቃ መንግስቱ ኃይለማርያም አብዮታዊ ሰደድ ብለው ያቋቋሙት ድርጅት አላቸው። በዚህ ስም የሚጠራው የድርጅቱ ጋዜጣ ታዲያ ቁጥር 1 ኢላማው ኢሃፓ ነው። ጋዜጣው ዮሴፍ አዳነ ከሻለቃ ሽታዬ ደስታ ተቀብሎ ያመጣልናል። ለጸረ ፕሮፓጋንዳና ለምርመራ ስራ ይጠቅማል። ምድር ቤት ባለው አደፍርስ ቅጅ አናደርገዋለን። የመሲዮኑ የሰፊው ህዝብ ድምጽ ጋዜጣው በዚህ ወር ከዚህ ሌላ የጻፈው ነገር የለም። ኢሃፓ ከፖለቲካው ጅምብር ወደ ኢኮኖሚያዊ አሻጥር የሰሞኑን ተከታታይ ርዕስ አንቀጹ ነው። ዞሮ ለእኔም ሆነ ለፍቅረኛዬ የደህንነት ስጋቱ ያለው እዚሁ መሃላችን ነው። በቀጥተኛ አነጋገር በዘሩ ክሽም ማስታወሻ ደብተር ውስጥ ነን። ኢሃፓ ራሱን ከደርግ ወይም መሲዮን ጥቃት ለመከላከል መዘጋጀት አለበት። የከተማው ትጥቅ ትግል የገጠሩ ትጥቅ ትግል አካል ነው። ስለዚህ ሲያጠቁን ዝም ብለን አንመለከትም። አለማስታወስ ይሻለኛል እንጂ ሳስታውስማ ለደቂቃዎች ሰላሜን አጣለሁ። ምክንያቴ ግልጽ ነው። ድርጅቴ በሱፍ አበባ አባዜ ተደምጦ በራሱ ላይ ቢላዋ እየሳለ ነው። የዘሩና የዶክተር ተስፋዬ ደበይሳ ክርክር እንግዳ ነው። ነገር ግን ይሄንን የሚለውጥበት አቅም አላገኘሁም። የብርሃነ መስቀልና የጌታቸው ማሩ ተቃውሞም ብዙ አልረዳኝም። መነሻው ላይ ብንግባባበት መድረሻው ላይ ግን እርቃችን የሰማይና የምድር ያህል ነው። ኳ ከተማን አቋርጬ ከቀኑ 9 ሰዓት ላይ መቀሌ ገባው። የሐምሌ ዝናብ እንደ ጉድ ይወርዳል። የኢሃፓ መጽሐፍት ቤት ከዋናው ቴሌኮሙኒኬሽን መስሪያ ቤት አጠገብ መሆኑ ተነግሮኛል። መቀሌዎችን ቆም እያልኩ እየጠየቅኩ ወዲያው አገኘሁት። የመጽሐፍት ቤቱ አስተዳዳሪ ከባልኮኒው ጀርባ አዳዲስ መጽሐፍትን ከእሽጋቸው እያወጣ ሲደረድር አገኘሁት። ብቻውን ሆኖ ሳገኘው ደስ አለኝ። ብን አድርጎ ያበጠረው ጎፈሬ ጸጉሩ ዋነኛ ምልክቴ ነው። ልክ የተደፉ እንስራ የተሸከመ መስሎ ታየኝ። በትክክለኛ ስሙ
መምህር ጸጋዬ ተክለ ብርሃን ይባላል። በኢሃፓ የተሰጠው ስም ደግሞ ካልአዩ ነው። ገብቼ በአማርኛ ሰላምታ ሰጠው። ነቃ ብሎ አየኝ። ከመሰላል ወርዶ እጆቹን እያራገፈ መጣ። የተሰጡንን ኮዶች ተለዋወጥን። ከተጨባበጥን በኋላ በሩን ዘጋው። በሳህን ተቋጥሮ የመጣለትን ምጥን ሽሮ ጋብዞኝ አብረን በላን። ካልአዩ ትግራይ የፖለቲካ ሁኔታው እንዴት ነው? በለሆሰስ የመነሻ ጥያቄ አቀረብኩለት። በጣም ውስብስብ፣ በጣም አስቸጋሪ፣ በጣም አደገኛና አስፈሪ ነው። የትግራይ ተጽዕኖ በተጫጫነው አማርኛ መለሰ። እዚህ የኛ ድርጅት አለ፣ ተዋሃት አለ፣ ራዕዩ መጥቷል፣ ደርግና መኢሶን አሉ። ሌላ ደግሞ ትግራይን እገነጥላለሁ የሚል አክራሪ ስብስብ ትግል ጀምሬያለሁ ይላል። ከተማ ውስጥ የምታየው ነገር በሙሉ ሹክቻና ትንቅንቅ ነው። በተለይ የህዝብ ድርጅት ጉዳይ ጽሕፈት ቤት ከተቋቋመ ወዲህ ብሶበታል። ማን ከየትኛው ድርጅት ጋር እንደተሰለፈ አታውቅም። እኛ ተዋሃትና መኢሶን ተወው። ተዋሃቶች እኛ የታላቋ ኢትዮጵያ ጠበቆች ይሉናል። እኛ ደግሞ ጠባብ ጎጠኛ ምናምን እንላቸዋለን። ፍትጌው ታይቶ የማይታወቅ ነው አሉኝ። በእጁና በአይኖቹ የሽኩቻውን አስከፊነት እያሳየኝ። ብዙም አልተገረምኩም። መኢሶን በደርግ ካባ ተጠልሎ መጥቶ እዚህ ጨዋታ መጀመሩ ግን አበሳጨኝ። ይህ መኢሶን የሚሉት አሽክላ ለመሆኑ ምን እያደረገ ነው ያለው? አሁንም ድምፄን ዝቅ አድርጌ ጠየቅኩት። ምን የማይሰራው አለ? የትግራይን ወጣቶች ከእኛና ከህወሓት የማስኮብለሉ ተልእኮ ይዞ ነው የመጣው። ሰሞኑን የተወሰኑ ልጆችን የትግራይ ቀይ ወጣቶች ብሎ መልምሎ ሲያበቃ የፖለቲካ ስልጠና እየሰጠ ነው። የሚስቴ ትንሽ ወንድም ተቀላቅሏቸዋል። እሱ ነው የሚነግረኝ። በተለይ አስመራ ስልጠና እየሰጠ ነው የሚኖሩ የትግራይ ልጆችን አተኩሮባቸዋል። ኤርትራውያን አጋሜ ምናምን እያሉ ስለማረሯቸው ይሄ ለመኢሶን መና ወረደለት። በስፋት የመለምለም ከነሱ ነው። ስልጠናቸው እንደጨረሱ ወደ ሌሎች ክፍለ ሀገሮች በካድሬነት ሊያሰማራቸው ነው። ተዋሃት በበኩሉ ሌላ ሽኩቻ ውስጥ ገብቷል። ሲያቀብጠው የፖለቲካ ዓላማዬ የትግራይ ሪፐብሊክን መፍጠር ነው አለ። በጉባኤ ያልጸደቀ ማን እንዳወጣ የማይታወቅ ነገር ነው። በዚህ ምክንያት የተበጣበጡ ነው። ኢትዮጵያ ሀገሬ ልክ እንደ ሰው አሳዘነችኝ። መምህር ጸጋዬ በጣም ጠቃሚ የሚባሉ መረጃዎችን ለየ። በወረቀት በቴፕ ክርና በሸክላ የተጻፉና የተቀረጹ ናቸው። በአንድ ካርቶን ውስጥ በጥንቃቄ አስገብቶ ከነቴፑ ሰጠኝ። ምሽት ላይ እዛው አካባቢ አልጋ ሲዞኝ ሲያበቃ ስልክ ተደውሎ ሲመለስ የሚቀጥለውን ተልእኮዬ ነገረኝ። አዲግራት ትሄድና የሚጠብቅን ሰው ወልዱ ሲባጋድን ሆቴል ታገኘዋለህ። አሲምባ አድርሶ ይመልስሃል። አሲምባ እግር መንገድን 10,000 ብር ይዘህ ትሄዳለህ። ጓድ ጸጋዬ ገብረ መድህንን ታገኘዋለህ። ሰጠውና የሚልን ነገር ካለ ትሰማውና ትመለሳለህ። እኔ ብሩን እዚህ ለመሰብሰብ 3 ቀን ያስፈልገኛል። ምግብ ምንም ችግር የለም። መደወል ከፈለክ መጻሕፍት ቤት የቀጥታ ስልክ አለ። በእርግግ ሽቅብ ልትበር የነበረች ነፍሴ መለስ አለች። ስለ አሲምባ ጉዞዬ ስለ ስልኩ ሲነግረኝ አሲምባ ይሄ ተራ ጉዞ አይደለም። የኢትዮጵያን ወጣት ትውልድ የተስፋ ምድር አይቶ የመምጣት ቅዱስ ተልእኮ ነው። ብሩ እስከሚሰበሰብ የቆየሁት ጊዜ እንደፈራሁት አልነበረም። በነበረኝ የ3 ቀናት ጊዜ ለደቂቃም ቢሆን ስራ አልፈታውም። መምህር ጸጋዬ የሰጠኝን ውድ መረጃዎች በጥንቃቄ ስመረምር አሳለፍኩ። በአማርኛ ቋንቋ ከተዘጋጁት መካከል አንድም የቀረኝ የለም። የትግራዮቹን እሱ እንደሚተረጉምልኝ ማድረግ አልፈለኩም። ጊዜው አልነበረውም። አዲስ አበባ ከኢሳያስ ጋር የምንከርምበት ይሆናል። ከቢታንያ ሳልርቅ ነው ያሳለፍኩት። በምሽቱ እየደወልኩ አብሬያት ያለ ያህል እስከሚሰማኝ ተጫወትኩ። ጉዞ ወደ አሲምባ። የሚመራኝ ወጣት ገበሬ ምሽት ላይ ወልዱ ሲባጋድ ሆቴል መጣ። አዲግራት። የሚታጠፍ ሳንጃ ያለው አልቤን የሚጣል ጠመንጃ ይዟል። አማርኛ በደንብ ይረዳል፣ በመጠኑም ይናገራል። በቱታና በቆዳ ጫማ ሲያየኝ ደስ አላለውም። ቢያንስ ጫማ እንድቀይር መከረኝ። ወዲያው ተስማማው። እሱ ያደረገውን ፕላስቲክ ጫማ አይነት በ3 ብር ገዝቶልኝ መጣ። እሱም እዛው ቡና ቤት ውስጥ ፍራሽ ተዘርግቶለት አደረ። ሌሊት 11 ሰዓት ሲል ተነስተን ጉዞ ጀመርን። ከተማዋን ወደ ቀኝ እየተወን ተጓዝን። መሄድ ብቻ ነው። ጆሮቼ ኮሽ የምትል ድምጽ ብትሆን በአራቱም አቅጣጫ በንቃት ይከታተላል።
አዲግራት ያለው የደርግ መድፈኛ ሻለቃ አልፎ አልፎ ወታደሮችን ለቅኝት አካባቢ ያሰማራል። በንቃት የተከታተለ መጓዝ አትርሳ፣ ተዋቶች ካጋጠሙ ክርክር ምናምን እንዳትገጥም፣ ታጋይ ነን ብቻ ብላቸው እለፍ። መምህር ጸጋዬ በቁም ነገር አስጠንቅቆኛል። ረፋድ 4 ሰዓት አካባቢ በአዲግራት ብዙ ርቀናል። ላቤ ከግንባሬ እየወረደ መንቆርቆር ጀመረ። ለመሪዬ ደካማነት ወይም የከተሜ ቅብጥ ላሳየው አልፈለኩም። የምጓዘው በእልህ ነው። አንድ የገጠር መንደር ስንደርስ አረፍ አልን። በአንድ ገበሬ ቤት ያገኘነውን ነገር ቀማምሰን ቀጠል። አሁን ከተማዋን ከሩቅ ቀስ በቀስ ከጀርባችን እየተውናት ብዙ ሄደናል። መሪዬን ስጠይቀው ትክክል ነኝ። ረጅምና እጅ አድካሚ ድንጋያማ ሜዳ አቋርጠን ጀንበር ጠለቀች። ስጓዝ ብዙም አይሰማኝም። መከራው እረፍት አድርጌ እንደገና ጉዞ ስጀምር ነው። ጭኔ ተላልጦ ይጠዘጥዘኝ ጀመር። እጅ መስጠት የለም። ጥርሴን ነክሼ በማግስቱም ቀጠልኩ። ረፋድ ላይ ግን ሰውነቴ የእኔ አልመስልህ እያለኝ መጣ። እንዴት ነው ዛሬም አንገባም? የሚያበረታታ ነገር ፍለጋ መሪዬን ጠየቅኩት። ዛሬማ የግድ ነው፣ ጀንበር ከመጥለቋ በፊት እንደርሳለን። አሲምባ ማለት እኮ ያጉም የሸፈነው ተራራ ነው ይታያል ብሎ የበሬ ቀንድ የሚመስሉ ከፍታ ቦታዎችን በዱላው እየታገዘ አመለከተኝ። ቅርበትና ርቀቱን በጭራሽ መገመት አይቻልም። ብቻ እየደረስኩ ነው ብዬ ራሴን አጠናክሬ ቀጠልኩ። መሪዬ መርቶ ካደረሳቸው ሰዎች ሁሉ ጎበዝ መሆኔን ደጋግሞ ይነግረኛል። አንዳንዱማ ግደሉኝ እንጂ ከዚህ በኋላ ንቅንቅ አልልም ብሎ ለጥ ይላል። የምገምተው በልጅነቴ ጀምሬ የማውቀው ነገር ነው። ይህች ጉዞ ለገበሬዎች ምንም ማለት አይደለችም፣ ሽርሽር ማለት ነው። ለዚያውም በጠመንጃ ላይ የእኔን ዕቃ